ሰላም ጤና ይስጥልኝ። ዛሬ ሁላችንም ወላጆች ልናውቀው የሚገባን አንድ ትልቅ ምክር ይዤላችሁ መጥቻለሁ። ብዙ ጊዜ ልጆቻችን ትምህርት ቤት ጥሩ ውጤት ሲያመጡልን ጎበዝ እንላቸዋለን። ይህም በጣም ጥሩ ነው። ነገር ግን ጎበዝ መሆንና ብልህ መሆን አንድ አይደሉም። ለልጆቻችን የሚበልጠው የትኛው ነው? ጎበዝ ማለት ስማርት ቻይልድ በመጀመሪያ አንድ ልጅ ጎበዝ የሚባለው በትምህርቱ ከፍተኛ ውጤት ሲያመጣ ነገሮችን በፍጥነት የመሸምደድ ወይም የመረዳት ችሎታ ሲኖረውና ለጥያቄዎች ትክክለኛ መልስ ሲያውቅ ጎበዝ እንለዋለን። ይህም የጭንቅላት እውቀት ነው። ጎበዝ ልጅም ምን ማድረግ እንዳለበት ያውቃል። ብልህ ልጅ ማለትስ the wise child። ብልህነት ግን ከዚህ ጠለቅ ይላል። ብልህ ልጅ የምንለው ያወቀውን እውቀት መቼና እንዴት መጠቀም እንዳለበት የሚረዳ፣ ከሰዎች ጋር ያለውን ግንኙነት ሰላማዊና የተስተካከለ የሆነ፣ ችግሮች ሲገጥሙት በትዕግስትና በማስተዋል የሚፈታ ነው። ብልህነት የልብ እውቀት ነው። ብልህ ልጅ እውቀቱን እንዴት በበጎ መንገድ መጠቀም እንዳለበት ያውቃል። the core difference ወይንም ላይ ዋናው ልዩነት ደግሞ እንደዚህ በቀላል ምሳሌ ልንገራችሁ። ጎበዝ ልጅ ስለ አንድ ሰው ድክመት እውነቱን ተናግሮ ያንን ሰው ሊያሳፍረው ይችላል፣ ምክንያቱም እውነቱን ስለሚያውቅ። ብልህ ልጅ ግን እውነቱን ቢያውቅ ያንን ሰው ላለማሳፈር መቼ መናገር እንዳለበት ወይም እንዴት በለሰለሰ አንደበት መምከር እንዳለበት ያውቃል። ጎበዝነት በውድድር ላይ ያተኩራል። ብልህነት ግን በትህትናና በባህሪ ላይ ያተኩራል። መጽሐፍ ቅዱስም ቢሆን ጥበብ ከሁሉ ይበልጣልና ጥበብን አግኛት ይላል። እኛም እንደ ወላጅና እንደ አስተማሪ ልጆቻችን በትምህርታቸው ውጤታማ እንዲሆኑ እንደምንረዳቸው ሁሉ በባህሪያቸውና በማስተዋል ብልህ እንዲሆኑ ልንረዳቸው ይገባል። ለልጆቻችን የምንመኘው ዲግሪ ብቻ ሳይሆን መልካም ስነ ምግባርና ጥበብን ጭምር መሆን አለበት። እናንተ ምን ይመስላችኋል? ልጆቻችን ጥበበኞች እንዲሆኑ እንዴት አድርጋችሁ ነው የምታሳድጓቸው? ምክንያቱም አንዳንድ ጊዜ ጎበዝ ልጅ ጥበበኛ አይደለም፣ ጥበበኛ ልጅ ግን ጎበዝ ነው። ስለዚህ ሌትስ ሬዝ አ ዋይዝ ቻይልድ እና እናንተ ደግሞ እንዴት አድርጋችሁ ልጆቻችሁን እንደምታሳድጉ ጥበበኞች እንዲሆኑላችሁ በኮሜንት ያሳውቁን። ሼር and like አድርጉ። ይሄ ቪዲዮ ከጠቀማችሁ ቴንክስ ፎር ዋቺንግ።